ግድ ሆኖብኝ ነው ኢፋ ጋር ደውያለሁ እየመጣ ነው ስነግረው ግን በጣም እየከበደኝ ነው የምነግረው ያው ከባድ ነው ሰውን ተላምዳችሁ መለየት በጣም ከባድ ነው ያው የሚያገናኝ ፈጣሪ ነው ሁሉንም የሚያረገው ፈጣሪ ነው ሁሉም ነገር ለመልካም ነው ብለን ስንቀበል ነው የሚሻለው አንድ ቀን እንገናኝ ይሆናል ኢፋን እንጠብቀዋለን ደውዬለታለሁ ያው ስነግረው ግን በጣም እየከበደኝ ነው የምነግረው ያው ፈጣሪ ያለ ነገር ነው ምንም ማድረግ አንችልም እሱ ካለ አንድ ቀን ተመልሰን እንደምንገናኝ ተስፋ አለኝ በዚህ ምድር ላይ ስንኖር የምፈጠረው ነገር አናውቅም እኛ እናልማለን ያው የሚያሳካው ፈጣሪ ነው ያው አንድ ቀን ተመልሰን የምንገናኝ ይሆናል ያው እሱ አጋጣሚ እንደሚፈጠር ተስፋ አደርጋለሁ በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰም አንቺ የሌለሽበትን ያልሄድም እግሬን አላነሳ ይቅር እንኳን ሌላው አንቺም ቀርተሻል ይቅር አንዴ ላላገኘሽ ሄደሻል ምን ባረሳውም ላዩ በጓጓም ያኔ አሃ ባይኔ አላየውም ያንን ሰፈርኔ ሰላም ከካሜራ አንተ ልጅ ተው ብዬድኩበት አትፈታተኝ ሰላም በላቸው ሰላም በለሽኝ ተገናኛችሁ ይመስለኛል አሱን ተይዝ ሰላም ቤተሰቦች እንዴት ናችሁ እኔ ያለው ክብሩ ይስፋ መድኃኒዓለም እናንተም በያላችሁ በቸር ቆዩልኝ ክፉ አይንካችሁ ቤዚ ዛሬ ለምን እንደጠራችኝ አላውቅም ና ፈልጋለሁ ብላኛለች ግን ይሄ ልጅ ግን አልተመቸኝም በቃ ቤዚ ባይቀርጸኝ ደስ ይለኛል አንተ አትፈልኝ እኔም ብቻ ቅረጸኝ ሳሻ እንደዚህ ይሻላል እሺ ለዳንስ እኔ አለን ፈልጌያለሁ ብለሽኝ ነበር አይደል በካሜራ ፊት ነው አባቴ በካሜራ ፊት ለፊት እንደው ፈልጌ አንቺም እንደኛ ሆንሽ እንታረጋለህ አንዳንዴ ለምደዋለሁ እንግዲህ ይሁን ያው ማይለመድ ነገር የለም ይሁንሽ እና ምን ልታዘዝ ምን ነበር ታያለሽ ምን መሰለህ ከፋይ በጣም እየከበደኝ ነው ስነግርህ ምንድነው ልብዳ ነገር አጋጥሞኛል ምንድነው ትላንት ማታ ማላስበው ነገር ማለት ነው ይገርማል ቤት ውስጥ ፋሚሊ ማለት ነው ነው በቃ ባላሰብኩት ሰዓት ማለት ነው ሀገር ልንቀይር ነው የምን ሀገር እዚህ ከአዲስ አበባ ውጪ ባቆ ደስ ባለኝ ነበር ከአዲስ አበባ ውጪ ነው ግን የት እንደሆነ አልተነገረኝም የት እኔ እንጃ አልተነገረኝም ይፋ እንዴት ሳይነገርሽ እንዴት እንቀይራለን እኔ ማቀለ ባላሰብኩት ሰዓት ማታ እኮ ነው የተነገረኝ ባላሰብኩት ሰዓት ሀገር ልንቀይር ነው ተዘጋጀ ያለ ጠይቃቸው ለነብይ ፍቃደኛ አልነበረው የምርሽ ነው ወይስ ፍራንክ ነው ጀመረ ይልጅ ካለ የእውነት ፍራንክ አይደለም ይፋ ፍራንክ ካልሆነሽም የእውነት ፍራንክ አይደለም አረ መርቀልሽ ከሆነ ነው እውነት እየቀለድኩ አይደለም ለኔ ራሱ ጭራሽ ማላምኑ ነገር እየሆነብኝ ነው እንዴት በአንድ ቀን እንዴት ሀገር እንቀይራለን ይባላል እኔ አላውቅም ቤተሰቦች ፕራንክ ነው ተመካክረው ነው እና ቤዚና ካሜራማን ይሄኛው ልጅ እንደነገርኳችሁ ብዙም አይመቸኝም ያው ቀልድ ያለው ፍራንክ ቢሆን ደስ ባለኝ ነበር ያላሰብኩ ነገር ሲያጋጥመኝ ምን አይነት ስሜት እንደሚሰማክ ታውቃለህ በጣም የሚያስጠላ ነገር ቤተሰቦች በጣም እየጨነቀኝ ነው እያላበኝ ነው ሞቆኝ ነበር አላበኝ የምር እያላበኝ ነው እና ልብስ ብርድ እንዳይመታክ ምን መልበስ አያስፈልግም ከሆነ በኋላ ልብስ እውነት ልብስ ብርድ እንዳይመታክ ኧረ የምር ሙድ አትያዥ እግዚአብሔር ሙድ አትያዥ እውነት እየቀለድኩ አይደለም ቀልድ ቢሆን ደስ ባለኝ ነበር ኧረ ቤተሰቦች አንድ ነገር በሉልኝ እሺ ቆይ በአንድ ቀን እንዴት ያው ምንም ማለት ወይ ደግሞ የት ነው የምትሄዱት አሁን እኮ ቦታው ብነገረኝ እኮ እኔን አይጨንቀኝም አሁን ዋናው ነገር እያስጨነቀኝ ቦታውን አልተነገረኝ የት እንደሆነ ብነገረኝ እኮ ትንሽ የሆነ ነገር ቀለል ይለኛል ራሱ ቻው ልልክ ነው የመጣሁት ወይ ነገ ወይ ከነገ ወዲያ ነው የምንሄደው ጭራሽ ወይ ነገ ወይ ከነገ ወዲያ ማለት ምንድነው እንዴት ነው ባንዴ ሀገር የሚቀየረው
ወይስ መጀመሪያ ማስባችሁበት ነበር? እንዴ ቢሆን እኮ ነግርህ ነበር ከዚህ